ገድዬ አሳያቸዋለሁ እያሉ እየዛቱ ያሉ ወንዶች አሉ። በእንደዛ አይነት ልጆች ላይ አንደኛ እርምጃ እንዲወሰድ፣ ሁለተኛ አረብ ሀገር ላይ ያሉ እህቶቻችንን ወንድሞቻቸው እዛ እናትሽ ጋር ያስቀመጥሽውን ብር ወደ አካውንቴ የማትለውጪ ከሆነ ያንን መሬት በስሜ የማታደርጊ ከሆነ እናትሽን እገላለሁ ብሎ እያስፈራሩ ያሉ ወንዶች አሉ። ይሄ በጣም ከባድ ነገር ነው። በሌላ አይደለም፣ በባዳ አይደለም፣ አብሮ በተወለዱ ከአንድ ማህፀን በወጡ ወንድሞቻቸው እየተስፈራሩ ነው። አንቺ ያንን ብር እናትሽ ጋር ያስቀመጥሽውን ብር ወደኔ አካውንት ማታዞሪ ከሆነ እንደዚህ ማታደርግልኝ ከሆነ ከዛም አልፎ ተርፎ አይዲ ተሰርቶለት ከሀገር ወጥቶ እኔ ገብቼ እናቴን ገድዬ ያሳይሻለሁ ብሎ እያስፈራራ ያለ ወንድ ልጅ አለ። ያ ደግሞ ከነሙሉ መረጃ እጃችን ላይ አለ። ይሄ አሉባልታ ሳይሆን ማለት ነው። አሁን ከኢትዮጵያ ህገ መንግስት እኛ የምንፈልገው ይሄ በአርሲ ነገሌ ዞን እናቱን ኮንሺየስሊ ነው የገደለው። መጀመሪያ ደግሞ ጥቃት አድርሶባታል። በእናቱ ላይ በአንገቷ ላይ ጥቃት ማድረሱ ታስሮ በዋስ መለቀቁን እናቱም ይቅርታ ታድርገለት፣ የወለደ አንጀት ነውና ይቅርታ አድርጋለት ሊሆን ይችላል። ግን እናቱን መጀመሪያ የግድያ ሙከራ አድርጎበታል ይሄ ልጅ ማለት ነው። ሁለተኛ ተለቀቀ፣ እናቱን ገደለ። እናቱን እንዲገል ደግሞ ያነሳሱ ከኋላ ያሉ ሰዎች አሉ። እነሱ በህግ እንዲጠየቁ እንፈልጋለን። አርሲ ነገሌ ውስጥ ያለ ህግ ካለ ማለት ነው። ሁለተኛ ይሄ ልጅ በአርሲ ነገሌ ውስጥ እናቱን ገሎ ቤት ውስጥ የቀበረ ልጅ ተገሎ ማየት እንፈልጋለን። የኢትዮጵያ ሴቶች ይሄ ልጅ የግድያ ሞት የማይፈረድበት ከሆነ እኛን የገደለን ወንድ ልጅ ሳይሆን የኢትዮጵያ ህገ መንግስት ነው ብዬ ነው ማስበው እኔ። ምክንያቱም እናታችን ተገላለች ድምጽ ሁኑን ስንልኛ እኔም ለመግደል ዝግጁ ነኝ ብሎ እያስፈራረን ያለ ወንዶች አሉ። አንድ ሁለተኛ ከነሙሉ መረጃ ከነቅጂው እናቴን ለመግደል ወደ ሀገር ቤት እየገባው ነው እያለ ልጅቷ መቀመጫ ያሳጣ ወንድ ልጅ አለ። ሌላው ደግሞ በስሜ ንብረቱን ማታደርጊ ከሆነ እናትሽን ገድዬ ያሳይሻለሁ ብሎ እያስፈራሩ ያሉ ወንዶች አሉ። እነዚህ ሰዎች ከስራቸው እንዲቆጠቡ በዚህ ልጅ ላይ የግድያ ሞት እንዲፈረድበት እንፈልጋለን። የእድሜ ልክ ጽኑ እስራት አንፈልግም። የግድያ ሞት የኢትዮጵያ ህገ መንግስት የግድያ ሞት ያስፈርዳል። አገዳደሉ ታይቶ የወንጀሉ ክብደት ታይቶ የግድያ ሞት በኢትዮጵያ ህገ መንግስት ይፈረዳል። አይደለም በኢትዮጵያ ህገ መንግስት በአሜሪካ ህገ መንግስት ይፈረዳል፣ በካናዳ ይፈረዳል፣ በቻይና ይፈረዳል። ኦል ኦፍ ዘ ወርልድ ሁሉም አገር ላይ ያሉ ህግ ሩል ኤንድ ሬጉሌሽን የግድያን ሞት የሚፈርዱት አሉ። ከዛ የግድያ ሞት የሚፈርዱ ከባባድ ወንጀሎች ውስጥ በሴት ልጅ ላይ የደረሰ ጥቃት ስፔሻሊ አሜሪካ ውስጥ ሴት ልጅ ከደፈረ ከገደለ አሰቃቂ ግድያ ካደረሰበት ይገደላል። በኤሌክትሪክ በተለያዩ መንገዶች ይገደላል። ስለዚህ የእውነት የኢትዮጵያ ህገ መንግስት ለሴቶች መብት የሚቆም ከሆነ እናታችን መጀመሪያ የግድያ ሙከራ ተደርጎባታል። ሁለተኛ ላይ ተገላለች። ተገላ ብቻ አይደለም ተቆራርጣለች። ኢቭን መቅበሪያ ራሱ አላገኘችም። ከገማች ከተላች በኋላ ነው የተቀበረችው። ልጁ ወደ ህግ ሄዶ እጅ መስጠቱ ለምረት የሚቀርብ ጉዳይ ሊሆን አይገባም። ይሄ ነገር ካልተደረገ ግን እኛን የገደለን እኔ ደግሜ እናገራለሁ፣ እኛን የገደለን ወንድ ልጅ ሳይሆን የኢትዮጵያ ህገ መንግስት ነው። ሴቶች እየተደፈሩ ነው ያሉት፣ እየተገደሉ ነው ያሉት። በአባቶቻችን ነው እየተደፈርን ያለ ነው። ኢትዮጵያ ውስጥ በአባቶቻችን ነው እየተገደልን ያለ ነው። በልጆቻችን ነው እየተገደልን ያለ ነው። አሁን አልፎ ተርፎ የ40 ዓመት የ60 ዓመት አዛውንቶች በልጆቻቸው እየተደፈሩ ነው። ይሄ በህግ ሊጠናበት ይገባል። ይሄ የኢትዮጵያ ህዝብ አሰቃቂ ሞት አሰቃቂ ግድያ በሁለት ወንድ ላይ ቢወሰድ ይሄ ሁሉ ባልተዳረስን ነበር። የፌበን ጉዳይ እንደዚህ የጨውን ነበር። እስካሁን 22 ዓመት ተፈርዶበት በስንት ህግ ተከሶ እንደዛ ነው ያለው። ሌላም ሴቶች በየቀኑ እየተገደሉ መሬት ላይ መንገድ ላይ እየተገደሉ ነው። በዚህ ሰዓት በኢትዮጵያ ኑሮ ደረጃ በዚህ ሰዓት ውጪ ከመኖር እስር ቤት መኖሩ የተሻለ ነው። ምክንያቱም ለሚበሉት ለሚጠጡት ለሚተኙበት ስለማያስቡ ከህይወት ደረጃ ታቁታላችሁ። ኢትዮጵያ ውስጥ ያለውን ህይወት ደረጃ ታቁታላችሁ። ስለዚህ አንድ ወንድ ልጅ እንደ መፍትሄ እስር ቤትን ወስዶ የሆነ ሰው ላይ ጥቃት ማድረስ ይችላል ማለት ነው። ይሄ እንዳይሆን ግን አሰቃቂ ግድያ እሱ እንዳስካሄደው ለህዝቡ አስተማሪ የሚሆንን ግድያ በልጁ ላይ ይወሰድልን። በልጁ ላይ ብቻ አይደለም፣ ልጁን ለዚህ ጉዳይ ያነሳሱት ኢንፎርሜሽን የሰጡት እንደዚህ ሊያደርጉ ነው ብሎ ያደረጉት ከአርሲ ነገሌ ዞን መሬት ላይ ያለ በጣም ከባድ ነገር አለ። ሊጠናበት ሊሰራበት ይገባል።
እኛ ፈራጆች አይደለንም፣ ግን ደግሞ ህገ መንግስቱን አንብበን እናቀዋለን። የኢትዮጵያን ህገ መንግስት እኔ አንብቤዋለሁ፣ እናቀዋለን። የግድያ ሞት ያስፈርዳል። እኛ ህገ መንግስት ውስጥ ገብተን እንዲህ ነው እያልን አይደለም። ነገር ግን ሊጠናበት